ነጻነት ማለት ያለ ፍርሃት የመናገር ያለ ገደብ የመሄድና ያለ ገደብ የማለም ችሎታ ነው። ነጻነት ከላይ የሚሰጥ ስጦታ ሳይሆን በልደት የምናገኘው መብት ነው። ነጻነት ከሌለ አንደበት ይቆለፋል፣ ህልም ይሞታል፣ ሕይወት ትታፈናለች። ነጻ ያልሆነ ዜጋ ክንፍ እንደተቆረጠ ወፍ ነው። ማየት ይችላል ግን መብረር አይችልም። እውነተኛ ነጻነት ግን ዓላማ የሌለው አይደለም። ነጻነት ማለት ሌላውን መጉዳት ማለት አይደለም። ነጻነት ማለት ኃላፊነት የሚጠይቅ ነው። አንተ ነጻ ለመናገር መብት እንዳለህ ሁሉ ሌላውም ነጻ ለመሆን መብት አለው። እንዲሁም አንተ ነጻ ለመኖር መብት እንዳለህ ሁሉ ሌላውም ነጻ ለመኖር መብት አለው። ነጻነት በራሱ አይኖርም። እሷን መጠበቅ ያስፈልጋል። በዝምታህ አታጥፋት። በፍርሃትህ አትሽጣ። በስህተትህ አታጥፋት። ነጻ ዜጋ ነጻ ሀገር ይገነባል። ነጻ አእምሮ ነጻ ህልም ይፈጥራል። ነጻ ልብ ነጻ ወደፊት ይሰጣል። ነጻነትህን ውደድ። ነጻነትህን ጠብቅ። ነጻነትህን ኑር። ነጻነት ትኖር።